ማናቸው መቼም ስትሬንጀር ለሆናችሁ እንግዳ ለሆናችሁ እኛ ቤት ድንገት ጆይን ያደረጋችሁ ሰዎች ካላችሁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላስት ፕሮፊት ናቸው። የመጀመሪያ ሳይሆን የመጨረሻው ነቢይ ናቸው። ለፈጣሪያችን ለተላኩት ነቢይ ማለት ነው። ለእሳቸው ሰላምታና እዝነትን ምንድን ነበር ቅድም ቃላቶችን ተርሞቹን እያገኟቸው ነበረ። እሳቸው ላይ ይውረድ ብለን ስንል ምንድን ነው የሚወርድባቸው? ኦልሬዲ ሞተዋል፣ ሰው ናቸው። ሰው ያንን በማድረጋችን እኛ የምናገኘው ነገር ምን አለ? ግዴታ ነው ወይስ የሚለውን መጀመሪያ ደረጃ እናደርገዋለን። ከዚ ልብን ክሊንዝ ለማድረግ ሰለዋት ማውረድ አንደኛው ጥሩ ነው የሚባል ስላገኘሁኝ እስቲ ልቤን ክሊንዝ ለማድረግ ሰለዋት ሳወርድ ለነቢያችን ሰለላሁ ዐለይሂ ወሰለም ምን እናገኛለሁ እኔ እያልኩ የጠየቅኩ ነው። እና የተወሰኑ ትምህርቶችን አግኝተናል ከደረስንባቸው። አንደኛው የመጨረሻ ዓለም ላይ ምንድነው ዓለም ትንሲል ምልጃ የሚያቀርቡልን የሚያማልዱን አይነት ሴንስ ያለው ኮሜንታች ያለው ከዚህም በፊትም እንደዚህ ይነሳል እና እንደ እሳቸው አማላጅ የሚባለው ነገር እንዴት ይታያል በእስልምና? የሞተ ሰው ያማልዳሉ ወይ የሚለውን ነው። እና ከዛ 2-3 ጥያቄዎች እንጨምራለን። ጥያቄ ካላችሁ ጠይቁ። እሺ እናንተ ስጠይቁ። ሼር ኮፒ ሊንክ ታፕ አድርጉ ፕሊዝ። አትሊስት 100 ሺህ ያስገቡንና ቤቱም ኦልሬዲ እንትን እንደምታዩት ቅድምም እየዘጋብኝ ነው ሲፈልግ የዝጋ የራሱ ጉዳይ ብለን ነው ሪፖርትም እየተደረገብን ነው። እቺ እውቀቱን እንግዲህ አይ ዶንት ኖ ዋይ ደግሞ እንዳይዘጋብን ቲክቶክ ሰዎች ፕላትፎርሙ ፈላጊ ናቸው። ኮፒ ሊንክ ታታባግ እዚህ ቤት ካወራው ከጮኩ ስለው ቆዩ ማለት ልጆችዬ ወአለይኩም ሰላም ወራህመቱላህ ቶሎ ባሉ የኔ ድምጽ እኮ አረ ወደዚህ አሁን በነገራችን ላይ ኡስታዝ ሙባረክ አማላክ የሚባለው ነገር ነብዩ አለይሂ ሰላቱ ሰላም እንዴት ነው የሚያማልዱት? አልሞቱም ወይ? የቂያማ ቀንስ ምንድነው? ለእርሳቸው ብቻ ነው የተሰጠው ማላጅነት የሚባለው ነገር ለሙባረክ ተውና ሰላዋት የሚባለው ነገር ደግሞ ምንድነው? ኡስታዝ መቢያሉ አለው ይበሉ። መቼም ቲቶን ሌላ ቦታ ይሄድ ማለት አሌክስ ላክስ ነው የሚለው ወይ ታርግማ አሌክስ። እሺ መርሐባ። አሁን በነብዩ አለይሂ ሰላቱ ሰላም ሰላዋት በማውረዳችን የምናገኘው ጥቅም ምንድነው? የሰላዋት አይነቶችስ እነማን ናቸው የሚለው ነገር ለማየት እንሞክር። አንደኛ ደረጃ አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ሰላም ሰላዋት ማውረድ እንዳለብን ግዴታ ነው። በነገራችን ላይ ግዴታ ነው። ነብዩ አለይሂ ሰላቱ ሰላም አዞናል። አላህ ምን ብላ ሱረቱል አሕዛብ አንቀጽ 57 ላይ ምን ይላል? ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢ አላህና መላእክተኞቹ እኮ በነብዩ አለይሂ ሰላቱ ሰላም ሰላዋትን ያወርዳሉ። ያ አዩሀለዚነ አመኑ እናንተ ያመናችሁ የሚመናሉ ሰሉ ዐለይሂ ወሰለም ተስሊማ በነብዩ አለይሂ ሰላቱ ሰላም ሰላዋትን አውርዱ ይለናል። ስለዚህ ትእዛዝ ነው። በሌላም ነብዩ አለይሂ ሰላቱ ሰላም ምን ይላሉ? የኔ ስም ተጠርቶ ማለት ነው ስስታም ማለት የኔ ስም ተጠርቶ በኔ ላይ ሰላዋት የማያወርድ ሰው ነው። ስስታም ነው በኺል ማለት ነው። በሌላ ሐዲሳቸው አንድ ቀን ነብዩ አለይሂ ሰላቱ ሰላም ልክ ማለት ጁማ እያደረጉ ሰው አጋጣሚ ኹጥባ እያደረጉ ነው። ኹጥባቸውን አቋርጦ ማለት ነው አሚን 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 አሉ። ከዛ በኋላ ሰሃቦች ጠይቋቸው አንቱ የአላህ ነብይ ሆይ ሶስቱ ጊዜ አሚን አሚን አሉ ምንድነው ሲሏቸው፣ አንደኛ ረመዳን በቶ በረመዳን ሳይጠቀም ረመዳን ያሳለፈ ሰው የአላህ ቁጣ ይውረድበት አሚን አሉ። ሁለተኛ ደግሞ ወላጆቹ በህይወት ኖሮ በወላጆቹ ዱዓ ሳይወስድ በወላጆቹ ምንድነው ሳይጠቀም የሞተ ሰው የአላህ ቁጣ ይውረድበት አሚን። ሶስተኛው ያንተ ስም ተነስቶ በአንተ ላይ ሰላዋት ያላወረደ ሰው የአላህ ቁጣ ይውረድበት አሚን አሉ። ስለዚህ በነብዩ አለይሂ ሰላቱ ሰላም ስማቸው ሲጠራ ሰላዋት ማውረድ ግዴታ ነው። ሌላው ነብዩ አለይሂ ሰላቱ ሰላም ሰላዋትን በተመለከተ ምን አን አብዱላህ ቢን አምር ቢን ዓስ ረዲየላሁ ዐንሁማ أنه سمع رسول الله صلى الله عليه وسلم አብዱላህ ቢን ዑመር ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ሰላም ሲናገሩ ሰማሁኝ። من صلى علي صلاة በኔ ላይ ሰላዋትን ያወረደ ሰው ሰለላሁ ዐለይሂ ቢሃ 10 በሱ ላይ አላህ Subhanahu Wa Ta'ala 10 ሰላዋቶችን ያወርድበታል። እንዴት ከተባለ እዝነት፣ ረህመት፣ የአላህ ውዴታ በሌላ ሐዲስ ብዙ ነው። በሌላ ሐዲሳቸው ደግሞ ነብዩ አለይሂ ሰላቱ ወሰላም ኢብኑ መስዑድ ረዲየላሁ ዐንሁ አን ረሱላህ ሰለላሁ ዐለይሂ ቃለ አውለ الناس بي يوم القيامة ሱብሃንአላህ የቂያማ ቀን የበለጠ ለኔ ቅርብ የሆኑ ሰዎች ይላሉ አክተርሁም አለይ ሰላተ በኔ ላይ የበለጠ ሰላዋት የሚያወርዱ ሰዎች ናቸው። اللهم صل على محمد وعلى ال سيدنا محمد اللهم صل على محمد وعلى ال سيدنا محمد اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد። አሁን እዚህ ጋር እነዚህ መሳሰሉት ማለት ሌላው ተውት። اللهم صل على محمد وعلى ال محمد
اللهم صل على محمد وعلى ال محمد ካልከበደን ሌሎች መጨመር ይቻላል። ሸሪዓዊ የሆኑ የተፈቀዱ በቁርአንና በሐዲስ የተጠቀሱ ማለት ነው። ሌላው አውስ ቢን አስባስ ተለፍተስ ነብዩ አለይሂ ሰላቱ ወሰለም ኢነ ሚን አፍضل አያሚኩም ከቀናቶቻችሁ በላጩ ቀን የውመል ጁምዓቲ የጁምዓ ቀን ነው። ፈአክሲሩ አለየ ሚን ሰላቲን ፊህ በጁምዓ ቀን በተለይ ማለት ነው በኔ ላይ የበለጠ ሰላትን አውርዱ። ፈኢነ ሰላተኩም በኔ ላይ የሚታወርዱት ሰላት ማዕሩደቱን አለየ እኔ ዘንድ ትቀርባለች። የጁምዓ ቀን ማለት ነው። ፈቃሉ ያ ረሱላላህ ልብ በሉ ያ አንቱ የአላህ መልእክተኛ ወከይፈ ቱዕረዱ ሰላቱና አለይከ ወቀድ አረምተ እዴ በስብሰህ ሳለ ሞተ በስብሰህ ሳለ እኛ በአንቱ ላይ የምናወርደው ቅድም የሆነ ጥያቄ ጠይቅሽ ነበር። ሞቶ ይል እንዴ እንዴት ነው የሚያማልዱት ብለሽ ነበር። ለዚህ መልሱናል ቢያስባለኝ አንተ በስብሰህ ሞተ ሳለ እኛ በአንቱ ላይ የምናወርደው ሰላት እንዴት ነው ሊደርስ የሚችለው ብሎ ሷሃቦች ጠይቋቸው። ቃለ የቁሉ ከዛ በኋላ አሉ ኢነ አላህ ዐዘ ወጀል ሐረመ ዐለል አርድ የላቀው የሆነው ጌታ እኮ በምድር ላይ ህርም አድርጓል። በማን አጅሳት አልአንቢያ ሱብሃነላህ አይበሰብስም ማለት ነው። የነቢያቶች ሰውነት ከሞት በኋላ አይበሰብስም። የኛስ ከ3 ቀን በኋላ ወደ ሌላ ነገር ነው የሚቀየረው። የሚገርማችሁ ነገር ግን እንዳትበላ ያቺ አፈር ከሞት በኋላ ትሎች ምናምን እንዳይበሉ ህርም ተደርጎባታል። በማን ከተባለ በምድር ላይ ማለት ነው። ስለዚህ አይበሰብሱም ማለት ነው። ይህ ማለት ግን በህይወት ይኖራሉ ማለት አይደለም። ይህም በነገራችን ላይ በጣም ሀታ ነቢ ዓለይሂ ሰላቱ ወሰላም ሰላት ስናወርድባቸው ጁማ ስለሚስም በህይወት አሉ ዱዓችን ይቀበላሉ ምናምን ብሎ አይደለም። የራሳችን መጨመር የለብንም። አዎ ሰላዋት እናወርዳለን ጁማ በጁማ የምናወርደው ሰላዋት እርሳቸው ጋር ይደርሳል። አላህ በመላእክቶች አማካኝነት ከሌ በአንቱ ላይ ይህን ያክል ሰላዋት አውርዷል ብሎ ምን ያደርጋቸዋል ማለት ነው። አላህ ይነግራቸዋል፣ ይሰማሉ። ከዚህ ውጭ ሌላ መጨመር መቀነስ የለብንም ማለት ነው። ሌላው ደግሞ አን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረጊመ አንፉን አፈሩ መሬትን ካሉ ይዋረድ እንደ ማለት ነው። ነብዩ ዐለይሂ ሰላቱ ወሰለም ለምን ረጁሉን ዙኪርቱ ዒንደሁ ፈለም ዩሰሊ ዐለየ እሱ ዘንድ ተወስቼ በኔ ላይ ሰላዋት ያላወረደ ሰው የተዋረደ ይሁን። ነብዩ ዐለይሂ ሰላቱ ወሰላም ለምንድን ነው እንደዚህ የምናደርገው? እርሳቸው ሰላዋት ባናወርድስ እርሳቸው የሚጠቅማቸው አሁን እስከ ነብዩ ዐለይሂ ሰላም ለኛ ተጨንቆ ነው። በነገራችን ላይ ለምን በእርሳቸው ላይ ሰላዋት ያወረድን በትንሹ ነገር ለምን አጅራ መልጠላን ነው። እርሳቸው እንደሆነ እኛ ሰላዋት ብናወርድ ባናወርድ እርሳቸው ወንጀላቸው ተምሮ ወደ ሐሰና ተቀይሯል እኮ ወኢነከ ለዐላ ኹሉቂን ዐዚም የእርሳቸውን ልክ የደረሰ ሙገሳን አላህ ነው ያወደሳቸው። የአንተ ስነ ምግባር አንተ እኮ በታላቅ ስነ ምግባር ላይ ነው ያላቸው። ነገር ግን እኔ አሁን እዚህ ጋር ነቢዩን ነው አንስቼ ሰላዋት ካላወረድኩ ተዋርጃለሁ ማለት ነው። ማለት አላህ ዘንድ ማገኘው አጅር ያመለጠኝ ነው ማለት ነው። ስለዚህ ምንድነው ይሄ ግፊት አለበት፣ ሰላዋት ማውረድ አለብን። በኮሜንት ብቻ አይደለም በውስጣችን ሰለላሁ ዐለይሂ ወሰለም ብለን ማለት አለብን ማለት ነው። ሌላው ደግሞ ሱብሃንአላህ ወዐንሁ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተጅዐሉ ቀብሪ ዒደን የኔን መቃብር መደሰቻ ቦታ አታድርጉት። እዛ የሄዳችሁ በቃ አመት በዓል እዛ የሄዳችሁ አታክብሩ፣ በፍጹም አልፈልግም። ወሰሉ ዐለይ በኔ ላይ ሰላዋትን አውርዱ ፈኢነ ሰላተኩም በኔ ላይ ሰላዋት ማውረዳችሁ ተብሉጉኒ ሐይሱ ኩንቱም የትም ቦታ በቃ መቃብሬ ቦታ መሄድ አይጠብቅባችሁም። የትም ቦታ ላይ ሆናችሁ ሰላዋት በኔ ላይ ቢታወርዱ ይደርሰኛል። ረዋሁ አቡ ዳውድ ኢማሙ አቡ ዳውድ የዘገቡት ሐዲስ ነው። ይኸው አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃለ ማ ሚን አሐድን ማንም ሰው የለም ይሰሊሙ ዐለየ በኔ ላይ ሰላዋትን ያወረደ ኢላ ረደላሁ ዐለየ ሩሒ ሞቷል እኮ ከዛ በኋላ አላህ ሱብሓነሁ ወተዓላ ነፍሴን ይመልሳታል ሐታ አሩድ ዐለይሂ ሰላም። ሱብሓነላህ ልክ ማን ነው በሱ ላይ አሰላሙ ዐለይከ ያ ረሱለላህ ሲባል ማን ነው እንግዲህ እንደዛ መሰለ ሐታ አሩድ ዐለይሂ ሰላም። ከዛስ ሞቷል በነቢ ዓለይሂ ሰላቱ ወሰላም አሰላሙ ዐለይከ ያ ረሱለላህ ስንላቸው ማለት ነው። ከዛ በኋላ እርሳቸውም ደግሞ ሩሓቸውን ይመልሱና ወዐለይኩም ሰላም ወራህመቱላሂ ወበረካቱ ብሎ ይመልሱልናል ማለት ነው። ይሄ ግን ሞቷል። በነገራችን ላይ ግን በእርሳቸው ላይ ሰላዋት ስናወርድ ማለት ነው ሰላምታ ስናወርድ ምን ያደርጋሉ ማለት ነው አላህ ሩሓቸውን ይመልስና ወዐለይኩም ሰላም ብሎ መልስ ይሰጡናል ማለት ነው። እሺ ወዐን ዓሊ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልበኺሉ ስስታን ብሎ ማለት መን ዙኪርቱ ዒንደሁ እሱ ዘንድ ተወስቼ ፈለም ዩሰሊ ዐለየ በኔ ላይ ሰላዋት የማያወርድ ሰው ነው። ቅድም ብያቸዋለሁ።
ስስታም ማለት እንደዚህ አይነት ሰው ነው። በነቢዩ ላይ ሰላዋት ማውረድ ይኖርብናል። እሺ መርሐባ አረባካችሁ በቃ ኢንሻአላህ ሐዲሱ ብዙ ነው በነገራችን ላይ ሌሎችም ስላሉ ማለት ነው። ምናልባት በሰማነው መጠቀም አላህ አድርገን። እኔ ጨርሻለሁ። ካሁን በኋላ ስሜን እንዳጣሩ ሙይት አድርጌ አዳምጣለሁኝ። ባረከላሁ ፊኩም። የተሳሳትኩ ነገር ካለ አርሙኝ። አዲስ ዓለምም ደግሞ ግልጽ ከሆነልሽ እስየው፣ ካልሆነልሽም ደግሞ ግልጽ ነው ልጠይቅን። ካወቅን እንመልሳለን፣ ካላወቅና አዋቂዎችን ጠይቀን መልስ እናመጣለን ኢንሻአላህ። ሙይት ነሽ፣ ምንም ድምፅ አትሰማንም። ሞጣ ማለት አዲስ ዓለም አይኔን በማጥበቅ በአይኔ ማውራት ልጀምር። በድምፄ ልንግባባ አልቻለም። ሞጣን ቤት ልክ ማስፈራሪያው አልቻለም። ምንም ሊሰራ አልቻለም። የምልክት ቋንቋ አልተማርኩም። ይቅርታ። እሺ ከዛሬ እንጀምራለን። እንደዚህ ላይ አጥብቤ እኮ ነው እንደዚህ አጥብቤ በቃ ጨረስኩኝ ስትል እንደዚህ አጥብቤ ዙሜን ዙሜን ላይ ጀዛከላ ሄሮ ጀማልዬ አላህ ይጨምርልህ፣ እውቀትን ያስፋል፣ ቤተሰቦችን ይጠብቅልህ፣ ዘር ማንዘር እንዳለ ሰለዋትን የሚያወርድ ሁሉ ነገር ሰላምን የሆነ ቤተሰብ ያርግልህ። አይ ቲንክ ዘርህ ላይ ያልከው ነገር ሴንስ ቅድም የሰጠኝ ሙቤ እየተናገርክ ነበር እና እዚህ ጋርም ላይ ዘራችን ላይ ኤኒዌይስ ወደ እንትሩ ስመል አልተመለሰልኝም። ከሞቱ ሰዎች ምልጃ የሚለው ፓርት አልተመለሰልኝም፣ አልገባኝም ጭራሹ። ሌላው ብዙዎቹ ያን ፓርት በነገራችን ለሙቤ ላይ ተኩት እዛ ፓርት አልገባም። መጀመሪያ ተናግሬ ነበር ገባሽ? ያን ፓርት ደግሞ የተዋለው ብዬ ነበር። ለዛ ነው እሺ አልነካሁምም። የት ጋር አንስቶት ነው ብዬ እኔ በቀስ ፈልገው ከዛ ውስጥ ስመዘልዝ አስመስዬ ገብቶኛል ብሎ የሚያልፍ ተማሪ ላለመሆን ነው። ወርድ ኢቨን ሰለዋት ያወረድክበት ቃላቶቹ አይ ቲንክ የተወሰኑት ላይ ግማሽ እየደረስኩ ነበር። ከአንተ ጋር ፎሎ አፕ እያደረግኩኝ ኢንሻላህ ቀስ እያልን እንለምዳለን። ጥቅሙም ግዴታ ነው ግዴታ አይደለም የሚለውንም በተወሰነ መንገድ አስረድተኛል። የበለጠ ጥያቄ ደግሞ ሲጠየቅ በዛው ይገባኛል ማለት ነው። ኢንሻአላህ ቀስ እያልን መሪያም ጥያቄ አላት። ቅኑ መንገድ ሰላም አለይኩም አመል እዚሁ ሞለና ሰላም አለይኩም አመል። እሺ ሌሎቻችሁን ፍርዶስም ቅድም ኮሜንት ላይ አይሻ ጥያቄ እየጠየቀች ነበር። አመድ ብላ ስታረግ ጸጥ ብዬ አያታለሁ። አረገችኝ። ምንድነው ችግርሽ ብዬ አየኋትኝ። ሰላዋት ምንድነው የምትለኝ ብዬ አስተርጉሚ ዝም ብላ ትማታለች እንዴ ምናምን ስል የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተጠራበት ጊዜ ሁሉ ሰለዋት ማውረድ ግዴታ ነው እና እንትን ብላ 2 ቀን ደግማ አለችኝ። ሌላ ጊዜም እያወራችኝ ፍጥጥ በማፍጠጥ ታሪክ ማለት ነው። ያው እንደ እናትም ስለማያት ከዛ በሁለተኛው በአይኗንም ስትለኝ ጠየኳት። አመልን ጁማ ቀን ነበርና ሰለዋት ማውረድ የሚያስገኘውን ነገርና እሷ ትንገራችሁና ከዛ ጥያቄም ካላት በዛው ጠይቃ እንማማርበታለን። ኡስታዝም ከተመለስ ስለምልጃ የሚለው ሴንስ እናየዋለን ማለት ነው። ኢንሻአላህ 100 ሺህ ያስገቡት ታብታቡን ሼር ኮፒ ሊንክ አድርጉ። እኛም ማለት ጀመርና የስ እንደዚህ ድምቅ አድርጉት ቤታችንን ደግሞ በሰለዋት። እሺ ወዶቼ ቴንክ ዩ። ሰላም አለይኩም ድምጽ በደንብ ይሰማል? አይዋ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀዛኩም አላህ አልፍ ኸይር። ኡስታዝ ጀማል ኡስታዝ ሙባረክ ሁለታችሁንም አላህ ጀዛችሁን ይክፈላችሁ። እና ዛሬ ስለ ሰለዋት አለ ነቢ ነው እየተማርን ያለነው። ማሻአላህ በጣም ደስ የሚል ሰለዋት ላይ ብዙ ነገሮች የሚገኙ እንዲሁም የሰው ልጅ በህይወቱ ላይ ካበዛ በራሱ ላይ ለውጥ የሚያገኝበት አላህ ሱብሓነሁ ወተዓላ በረካን የሚከፍትለት የውስጣችን መረጋጋት የምናይበት ሰለዋትን አለ ነቢ ባበዛን ቁጥር ውስጣችን ሰላምን የሚያገኝበት እና የረሱልን አለይሂ ሰላቱ ወሰላም ሞር መሐባን የምናገኝበት እና ያን ሸውቁን የምናገኝበት ነው እና ሐዲስ ሰሒህ ላይ እንደተነገረው ረሱል ጋር አለይሂ ሰላቱ ወሰላም አንዱ ሰሐቢ ያ ረሱላህ እኔ ሰለዋትን የቀን ግማሽ ያኒ የቀን ሩብ ባረግለት ያኒ ምንድነው የማገኘው አጅር? ካደረክ ኸይር ታገኛለህ እና ያኒ ኢንዚት አለው ያኒ ከጨመርኩስ ግማሹን የቀን 3ኛ እንትን ካረኩልን ሰለዋት አንተ ላይ ካወረድኩኝ ምን አገኛለሁ? ኸይር ነው የምታገኘው አለው። ኦኬ ከ3 ያኒ 4ኛ ክፍሉን ለአንተ ሰለዋት ብቻ ማውረድን ከሆነ ስም አደርግልህ ኢንዚት ኸይሩ አለው።
ከጨመርክ ኸይር ነው ላንተ ያለው። ግን ካደረክ ደግሞ ያኒ ኢዛ ዝት ከጨመርክ ኸይር ታገኛለህ። ወኢዛ ዓዲ አይነት ነገር ከዛ በኋላ ረሱል አለይሂ ሰላቱ ወሰላም ቀኑን ሙሉ ሰለዋት ባንተ ላይ አወርዳለሁ ብሎ ሲለው እንደዛ ካደረክማ አላሁ ሱብሓነሁ ወተዓላ ደይንህን ያወጣልሃል። ያኒ የተበደርከውን ወይ ብድር ምንም ከሌላ ቦታ ካለብህ ያን ብድርን የምታወጣበትን ሁኔታ አላህ ያስተካክልልሃል። ሁለተኛ ነገር ደግሞ ዝኑብህ አላህ ሱብሓነሁ ወተዓላ ዝኑብህ ኦር ኃጢአቶችን አላህ ሱብሓነሁ ወተዓላ ይጠርግልሃል እና አላህን ሱብሓነሁ ወተዓላ የምትለምነውን ነገር ሁሉ ታገኛለህ። እና ሰለዋት አለ ነቢ አንድ ሰው ልጅ በቤቱ ላይ ባልና ሚስት ራሱ አለመግባባትን ብዙ ጊዜ ቢፈጠር እዛ ቤት ውስጥ ሰለዋት የሚወርድ ከሆነ ሁልጊዜ የረሱልን አለይሂ ሰላቱ ወሰላም የሚነሳ ከሆነ ሰለዋት የሚያበዙ ከሆነ አላህ ሱብሓነሁ ወተዓላ ርዝቃቸውን ያበዛላቸዋል። መግባባታቸው ደግሞ የበለጠ እየተግባቡ ይመጣሉ። ቤቱ በረካ ይኖረዋል። ቤቱ ኑር ይኖራል። የሚወልዱት ልጆች ደግሞ ማሻአላ የሆኑ ልጆች ነው የሚሆኑት። ሊአና الرسول عليه الصلاه والسلام افضل الخلق ነው። አላህ Subhanahu Wa Ta'ala ምድር ላይ ከፈጠራቸው የላቀ ፍጡር ነብይ عليه الصلاه والسلام ነው። ሊአና ለሙስሊም አላህ Subhanahu Wa Ta'ala ከዙልማት ወደ ኑር በሳቸው አድርጎ ነው ወደ ኑር ያወጣንና ምድር እሱ ምድር የረገጠው አላህ Subhanahu Wa Ta'ala ከኸልቆቹ የበለጠ ረሱል አለይሂ ሰላቱ ወሰላም ብቻ ነው ከማንም የበለጠ እና በሳቸው ላይ እኛ ሰላዋት ስናወርድ አላህ Subhanahu Wa Ta'ala ኢነ አላህ ወመላኢከቱሁ ይሰሉነ ዐለ ነቢ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ብሎናልና እኛ በሳቸው ላይ አንድ ሰላዋት ስናወርድ አላህና Subhanahu Wa Ta'ala መላኢካዎቹ በእኛ ላይ 10ን ያወርዳሉ። ያኒ አላህ ለኛ ይሄን ነገር ሰው ልጅ አጅሩ በቀን እንዲጨምርልን እኛ በምድር ላይ እያለን ነቢያችን አለይሂ ሰላቱ ወሰላም እነሆም ተውፊ ነቢያችን አለይሂ ሰላቱ ወሰላም ኦልሬዲ ሞተዋል። ግን እኛ አጅራችን እንዲቀጥል ሰው ልጅ በመሆናችን ደግሞ በአሁን ሰዓት ላይ በመሀላችን ነቢይ የለም ወይ የሚላክ ሌላ ነቢይ የለም። የነቢያቶች ሁሉ መደምደሚያ ነቢ መሐመድ አለይሂ ሰላቱ ወሰላም ስለሆነ በሳቸው ራሱ ሰላዋት ማውረድን እኛን አላሁ Subhanahu Wa Ta'ala አጅርን እንዲጨምርልና የሆነ ኸጣያችን እንዲጠረግ የሚያደርገው የረሱላችን አለይሂ ሰላቱ ወሰላም አላህ የሰጠው አፍና አለይሂ አላሁ Subhanahu Wa Ta'ala በሳቸው ላይ የዋለላቸው ኸይር ነገር ነው እና አላሁ ዐዘ ወጀል ይሄንን ነገር በማድረጋችን እኛ እንድንጠቀም ኦር የአላህ Subhanahu Wa Ta'ala ሰላምና ሰላዋት በእኛ ላይ 10ን የእሱን አንድን እኛ ባወረድን እኛ እጥፍ ተደርጎልን ያንን አጅርን የምናገኝበት የሚመንት ነውና በጣም መታደል ነው። በነቢያችን አለይሂ ሰላቱ ወሰላም ሰላም ሰላዋት ማውረድ እኛንን መስተፊድ እኛንን ተጠቃሚዎች እኛንን አለይሂ ሰላቱ ወሰላም ብለን በረሱላችን አለይሂ ሰላቱ ወሰላም ላይ ባወረድን ቁጥር የኛ ፋይዳ የኛ ትርፍ ነው የሚበልጠው። እኛ አካውንት የምናደርገው እኛ የምንሰበስበው አንድ አውጥተን 100 እናስገባለን ማለት ነው። ትንሽዬ ነገርን በሰላዋት 5 ደቂቃ ማትሞላ 100 የምንል ከሆነ 1000 እጥፍ ተደርጎ ነው አላህ Subhanahu Wa Ta'ala ለኛ የሚመልሰው። እነዛ የማይበሉ የማይጠጡ ኑር አላህ Subhanahu Wa Ta'ala ከኑር የፈጠራቸው መላእክቶች በእኛ ላይ ሰላዋት ሲያወርዱ አላህ Subhanahu Wa Ta'ala ምድር ሰማይን የፈጠረው በእኛ ላይ ሲያወርድ ምንኛ መታደል ነው እና በረሱል አለይሂ ሰላቱ ወሰላም ሰላዋትን ማውረድ እኛንን ተጠቃሚዎች እና ይህንን ነገር እናብዛ። እስቲ በራሳችሁ ህይወት ላይ ብዙውን አይተናል። እኔ ሰላዋትን አውርጄ ይሄን ያህል እንደዚህ በህይወቴ ተቀይሯል። ደግሞ አላህ Subhanahu Wa Ta'ala ተጅሪባ ውስጥ አይገባም። አላህ ሙከራ ውስጥ አይገባም። የቂነን ቢላህ ሆናችሁ እርግጠኛ ሆናችሁ እንደዚህ ልሞክር የሚባለውን ነገር ተውትና በህይወቴ ላይ ይሄ ሮቲን ይሁን በቃ ይሄ የራሴ የህይወቴ ክፍል ይሁን ብላችሁ ለራሳችሁ መድቡ። ምክንያቱም ሰው ልጅ የሚሞክረው ሰውን ነው የሚሞክረው እንጂ ፈጣሪን አይሞክርም። ፈጣሪ እኛን የፈጠረን ውስጣችንን የሚያውቅ ምን እንደምንፈልግ ምን እንደምንጠላ ውስጣችን ከደም ስራችን የበለጠ የሚያውቀው አንድ አላህ Subhanahu Wa Ta'ala ስለሆነ አላህን ሙከራ ውስጥ አታስገቡ። ግን በህይወታችን ይሄ አካል ይሁን ብላችሁ ያንን ነገር ለራሳችሁ ይሄን ያህል በቀን ይሄን ያህል አደርጋለሁ ብላችሁ ከዛ በኋላ በህይወታችሁ የሚያጋጥማችሁ እንደውም የምታገኙት ብዙ ነገሮች በህይወታችሁ የሚቀየረው ብዙ አይነት ነገሮች ስለሚመጡ ይህን ነገር አድርጉ። اللهم صل وسلم على نبينا محمد ሰላዋትን አለ ነቢ አውርዱ። ሰላዋትን አለ ነቢ አብዙ። በቀደም ለታዲሴ ማለት ነው የረሱላችን አለይሂ ሰላቱ ወሰላም ታሪክ ስታዳምጥ ለመጀመሪያ ጊዜ ያለቀሰችበት ለመጀመሪያ ጊዜ ማለት ነው አላህ Subhanahu Wa Ta'ala ውስጧን ያኒ ተሐረከ መሻዒራሃ ያኒ የሷንትን ተንቀሳቅሶ ማለት ነው
ኢሞሽናል ሆና አለቀሰች። እንደዚህ ቁጭ ባለችበት ማለት ነው። ወላሂ እንበዋ ማለት ነው በመንታ መንታ ሲወርድ ነበርና ነቢያችን አለይሂ ሰላቱ ወሰላም ሳናየው ይሄን ያህል የምንወደው ከሆነ ነቢያችን አለይሂ ሰላቱ ወሰላም በሲራቸውንና በሱናቸው እንዲሁም አላሁ ስብሓነሁ ወተዓላ በእሳቸው ዘንድ አድርጎ ያወረደልን ቁርአን አንብበን ይሄን ያህል የምንወደው ከሆነ አላሁ ስብሓነሁ ወተዓላ የውመል ቂያማን ከሱ ጋር የምንሰበሰቡ ሰዎች አላህ ያደርገንና ሰላዋት አብዙ። እሺ ያ ጀማ ጀዛኪላህ የረህትየው አላህ የጨመረልሽ። አንቺንም የዕለት ዕለቱ ደስ የሚል ነገሮችን ሪማይንድ ስለምታረጊ ያው እኔና እሷም እንዳታስተምረኝ ቤሪየራችን አረብኛ ነው። እኔ አረብኛ ተቆርጦ ተጥሎብኛል። እሷ ደግሞ ሙሉ ናትና ስታብራራ አረብኛው ጋር እንጂ አላህ በጣም አስተዳደጓ መልካም መሆኑን ማሳያ ናት። አመል አላህ ይጨምርልሽ። ወደ ጥያቄ ስገባ ጥያቄ ላይ ጥያቄ ነው የሚፈጥርብኝ ታውቃላችሁ። አንደኛ ምልጃ የሚለው አልተመለሰልኝ። የወደድኩትኝ አይ ቲንክ ያንን ከዚህ በኋላ የምጠቀመው ይመስለኛል። አላህ ዘወጀል በጣም ያምርቅ።